ወትስአፕ እንደምን አላችሁ? ጃራና ጄሩካንን ተመልሰናል። እንግዲህ ሁለተኛ ኤፒሶድ ለመቅረጽ እንዴት ደስ እያለን የመጣ ነው። በጣም በባለፈው ቪዲዮ ያሳያችሁን ፍቅር በጣም የሚገርም ነው። እውነት አንቺስ ምን ትሆናለች? እኔ በጣም ነው ደስ ያለኝ እና ያው ላሳያችሁን ፍቅር ቴንክ ዩ ሶ ማች። እውነት ስላከበራችሁን እግዚአብሔር ያክብራችሁ እናንተንም እና አሁንም ደግሞ ሰብስክራይብ አድርጉ፣ ምክንያቱም ጀማሪዎች ነን። ከባለፈው ኤፒሶድ እንግዲህ ኮሜንት ላይ ያስቀምጡልን ብለናችሁ ነበረ አንዳንድ መልስ የምትፈልጉባቸውን ጥያቄዎች እና እስቲ የምታስታውሹ ምንድን ነው? እንዴት ተመልሳችሁ ታረቃችሁ? ከዛ ደግሞ ለመጋባት እንዴት ወሰናችሁ? ስለ ሃርመኒ ስኳድ የተለያዩ ብዙ ናቸው። እያነሳን አንዳንዶቹን እያነሳን እንመልሳለን ማለት ነው። 7 ወር ከተለያየም በኋላ እንዴት ተመለስን ለሚለው እንግዲህ መልስ መስጠት ስላለብን በእሱ እንጀምራለን ማለት ነው። የትም እንዳትሄዱ ሰብስክራይብ አድርጉ። ደግሞ ማይ ፒፕል ይመቻችሁ። ሌትስ ጎ። እንዴት ነበር የተመለስ ነው? እኔ ማስታውሰው 27 ወር እንግዲህ ባለፈውም እንዳወራ ነው በጣም ከባድ ነበረ። ምክንያቱም እንዋደድ ነበረ፣ እየተዋደድን ነው እየተራራቅ ነው እየተዋደድን ስለተለያየ በጣም ፔንፉል ነበረ እና ባለፈው እንደምላነሰው እንደሞከርኩት በጣም ማይሆን አይነት መንገድ ውስጥ ልገባ ነበረ በዛ 7 ወር ውስጥ። ኤንድ ማስታውሰው ግን ስቲል እንደዋወል ነበር። እኔም አልጨክንብሽም በቃ ጨርሰናል ብለን ነበር። ስትደውይልኝ እንባ አይኔ ይሞላል። ምክንያቱም በጣም ነበር የምታሳዝኝ። በጣም ሁሌ እንደምልሽ በቃ እንዴት ነው በጣም የዋን በጣም ምስኪን ስለሆንሽ በጣም ምስኪን ስለሆንሽ ራስሽን ዲፌንድ እንደምታረጊ ማታቂ ልጅ ነሽ። በዛ ላይ በጣም በቃ ለሰው ታዝኛለሽ። የዋነሽ በቃ የሆነ ብቻሽን አትሊስት የሆነ እንዴት ነው ብቻሽን ሰርቫይቭ የምታረጊ አይመስለኝም። ታረጊያለሽ አክቹሊ እኮ ግን በጣም ስለማሳዝነ እዚህ ነገር ውስጥ ብቻዬን መተውክ ምናምን እንትን ይልክ ነበር። ብቻዬን እንለያይ የሚለው ጥያቄ ከኔ ስለመጣ የዛን ሰዓት እንዴት ጨከንኩባት ምናምን ነበር ማለት ደግሞ ከዛ በፊት በጣም ብዙውን ጊዜ ምንም ሲፈጠር እኔ ነበርኩ ቀድሜ እንለያይ ምልክ እና ካንተ ደግሞ አንዴ ሲመጣ በጣም በኃይለኛው ነበር የመጣው። ይሄ እንዴት ነው የኔ ይሆን እንዴት ነው ቆይ ትንሽ ረፍት አድርገን 1-2 ቀን ወይ ሳምንት ምናምን ረፍት አድርገን እንመለሳለን ምናምን በሚል ነው አይወቃናል እናቁም ምናምን ልክ። ያንተ አቆራረጥ ግን ክፉኛ አይ ነው። እሺ በጣም ስደውይልኝ አነሳለሁ ስቲል ግን በጣም ብዙ ሞመንት ነው የሚመጣብኝ ወዲያው በጣም ብዙ ሞመንት ጌታ መስማ በቃ አብረን ያሳለፍነው ምናምን እንዲህ ገና ሳናግርሽ ድምፅሽን ስሰማ I just don't want to think about that. ግን it was በጣም ከባድ ነበር። በቃ በጣም ቆይቻለሁ ካስታወስኩትና በጣም ምክንያቱም እንደዛን ጊዜ ጨክኜብሽም አላውቅም ነበር። በቃ እንዴት ነው መቁረጥ አለብኝ ብዬ ስለተሰማኝ የዛን ጊዜ ምክንያቱም አንቺ በዛን ሰዓት እንደዛ ትዳር እየፈለግሽ ከነበረ እኔ ደግሞ ታይሙን ዌስት ለምን አደርጋለሁ? ዛሬ ደግሞ ፎርስ ተደርጌ እንገባበት ትዳር ደግሞ
ልክ አይመጣም። በቃ አንቺም ከኋላሽ በቃ በጣም ፕሬሸር እየተደረግሽ ስለነበረ የዛ ሞመንት ላይ the only answer ላንቺ yes ነው ባሽ እና ታይማን ዌስት ከማድረግ ምናምን በሚለው ስለነበረ በቃ I had to decide እና እንዴት ታረቅን ወደሚለው ስመጣ እንደዛም ሆኖ ስልክ እንደዋወል ነበረ። ትደውልልኝ ነበረ፣ እኔም አንዳንዴ እደውልላታለሁ። እስማ እኔ እዚህ ውስጥ ነበርሽ ባይዚ the whole time ጌታ እንገናኝም ነበር ደግሞ ሳይሽ ምናምን የዛን ጊዜ ኧረ በስመ አብ that's disgusting በጣም ሳግኝሽ ምናምን ከሚያሳዝን መልክ ይዘሽ ነበርና መዛሬስ መስሪያ ቤቱም እዛ የነበርሽበት ቦታም ተጨምሮበት ማለት እና በጣም ነበር ያዘንኩት። በጣም ማዝነው ሁሌ በቃ ምን ላድርግሽ ምናምን እንዳሉ በጣም ማለት ጂሰስ እስማ እና አንድ ቀን ማረሰው በጣም እሱ የሆነ ቀን ደውላልኝ ምግብ በልታል ምናምን አለች። የሆነ ኮርንፍሌክስ ምናምን ነው ቤት ያለውና ወተት ገዝቻለሁ ምናምን ግን ሳህን የለኝም ለምን አገዛ ምናምን ያው አስቤበት እኮ ነው ታውቂያለሽ ምናምን ነገር አልኩሽና እኔ የማውቀው ቀን ሙሉ ነው የምትሰሪው። የዛን ጊዜ ፐርቼዘር ነበር አይደል? ኖ ታይም ምንም አይ ቲንክ ስልክ ደውለሽ አላነሳውም ወይ አላየሁትም። በሩ ይንኳኳል ምናምን ከዛ ደንግጬ ነው ዘጋፍት ሳህን የሆነ ማግ ማንኪያ ምናምን ነገር ይዘሽ ቆመሻል። እኔ በጣም ተበሳጨሁብሽ ምናምን እንዴ ምን ሆነሽ ነው እንደዚህ የምታንኳኪው? እኔ እኮ ተኝቻለሁ ማታ እንደዚህ ላይቭ ላይ ነው ነበርኩኝ ምናምን አልኩሽ። that's crazy በቃ ሳህኑ ይዘሽ ኩስስ አልሽ ባንዴው ምናምን ይቅርታ በቃ ምናምን ብለሽ ለራሴው አድቫንቴጅ እና that was crazy በቃ በጣም እና ቤት መጣች። የዛን ቀን በቃ ቁጭ ብለን እያወራ ምናምን ነበርና የሆነ ሰዓት ላይ በቃ ጭቅጭቅ ውስጥ ገባን ማለት ነው። መጫወቻ ጀመርና አንቺ ታለቅሻለሽ። ከዛ እኔ ወጣሁኝ በር ከፍቼ ምናምን ፊልም ነበር ይመስል አሁን ፊልም ነው ይመስለው አክቹሊ እና በጣም ተጨቃጨቅን ምናምን በቃ ይሄ እንዴት ነው በጣም አለቀስኩ እና አንተም ታወራለህ ምናምን ትጮኻለህ ምናምን በቃ ጩኸት ለቅሶ ጭቅጭቅ አንድ ላይ ምናምን በቃ እና ይሄ እንዴት ነው ካይምሮዬ በላይ ምናምን ሲሆንብኝ በሩን ከፍቼ ልሮጥ ማለት ነው። ክፍት አድርጌ ነይ ተመለሽ ምናምን ብለኝ ተከትለኝ እንደ ህፃን ልጅ ጄኒ ዘብ አስገባኝና ቲሸርትህን ምናምን ምን እንደሆነ የፈለግሽው ምናምን ምንድን ነው የምትፈልጊው ከኔ ምናምን ቲሸርትህ አቀደደች የሆነች ቲሸርት የወረቀት ቲሸርት ነበር መሰለኝ እኮ ራሴ እንዳው ሆገን ቅድድ ምናምን አረከው ምናምን ከዛ ተረጋጋሁኝ። እንደዛ ሆነ ካይቼክ ስለማላቅ ቁጭ አልኩኝና እንደምንም ራሴን አረጋጋሁኝ። አንተን እንደዛ ቼክ ስለማላቅ ኮሪደሩ ላይ የሆነች ጽዳት እያጸዳች ነበር እንደዛ ሰው ብላን ያየች አቀፍከኝ ምናምን ልታረጋጋኝ ሞከርክ ምናምን እጅ ለእጅ ተያያዝንና እኔ መጸለይ ጀመርኩኝ። የኔ ጸሎት አላማው የነበረው በቃ እንድንበረታ ከዚህ በኋላ ወደ የአቅጣጫችን ስንበተን እንድንበረታ እና ከዛ አሜን ብዬ ስንጨርስ አንተ ወዲያው ይቅርታ አድርጊልኝና እስከዛሬ ተሰምቶኝ በማያውቀው መልኩ ነው ራሴን ካንቺ ጋር ያየሁት እና በቃ ከዚህ በኋላ አብረን ምናምን አልከኝ ማለት ነው። ኢየሱስ ማይታመን ነገር ነበር። ምክንያቱም እኔ
እንዴት ነው እግዚአብሔር እንዲረዳን በቃ ለመለያየትም አቅም ስለሚያስፈልግ በቃ እግዚአብሔር አቅም እንዲሆነን የጸለይኩትና ከጸለይም በኋላ ጸሎቴ ራሱ ተቃራኒ ሆኖ ነው የተመለሰውና በቃ ከዚህ በኋላ አብረን ምናምን ታርቀናል እሺ ምናምን አልከኝና የሆነ ሰላም ተሰማኝ ምናምን አልከኝና አላመንኩም ነበረ። ምንም አላመንኩም ነበረ። በቃ መጀመሪያ አካባቢ ተለያይተን 2 ወር ምናምን ድረስ በራሴ ነበርኩኝ። በራሴ ስልሽ ስሜቴን በጣም ልገድበው ሞክር ነበረ። ስለአንቺ የሚሰማኝን ነገር ነው ስቲል ወድሽ ነበረ በጣም በቃ መለየት ደግሞ ስላለብን እና the moments ቤት ውስጥ ቁጭ ብዬ ሲመጡብኝ በቃ ነው በቃ ይረሳል። ቀስ እያለ እኮ ይጠፋል፣ ስሜቱ ይሄዳል ምናምን ነበር፣ ግን አልቻልኩም። በጣም ነበር የሚያስለቅሰኝ ቁጭ ብዬ እንደዚህ ማለት የሆነ ስላንቺ ትንሽ ካሰብኩኝ እና የሆነ ጊዜ ላይ እግዚአብሔር እስካሁን ራሴ ሞክሬያለሁ። እኔ ከዚህ በኋላ ግን ለአንተ ሰጥቻለሁ ይሄን ነገር። ቸርች ሄጄ አላውቅም in a long time ነው ቸርች ሄድኩኝ። ትክክለኛ መንገድ ላይ እንዳልሆንኩኝ ስለማውቀው እግዚአብሔር ሆይ እባክህ ተናገረኝ የሆነ ነገር በቃ give me a sign ምናምን ብዬ ሄድኩኝ። ከዛ ወጣሁ ሄድኩኝ። ግን የዛን ጊዜ ቤት ከተጨቃጨቅን በኋላ ነኝ እናልኩና እስቲ ጸልይልን ብዬ እጅሽን ያዝኩሽና ማልቀስ ጀመርን። ሁለታችንን እየጸለይን ብቻችንን አልነበርንም፣ እግዚአብሔር ከኛ ጋር ነበር። because ሁለታችንም አብረን መመለስ የምንፈልገው ግን መሀላችን የነበረ ነገር ነው። መጸለይ ስትጀምሪ እኔ መጸለይ እየፈለግኩኝ ነው ለረጅም ጊዜ ማልጸልየው ነበር እና ዳ ሞመንት እንደዚህ ተያይዘን ስንጸልይ ተሰበረ በቃ ከላይ ላይ ጌታ ድል በጸሎት ተሰበረና እንደ የዛን ጊዜ ምንድን ነው ያልኩሽ አይቼም አላውቀው እኔ ነበር። አንቺ የዛን ጊዜ እንጋባ ስትይ ኢማጂን አላደረገውም በአይምሮ የራሱ እኔና አንቺ ተጋብተን ገና ነው ብዬ ነው ማስበው። እና የዛን ቀን እንደጨረስን ጨፍኜ በቃ ቬሎ ለብሰሽ እኔ ሱፍ ወርጊመና የፎቶ ፈርስት ታይም ተከፈተ በቃ ስለኔና ስላንቺ አስቤም አላውቀውም። ለመጀመሪያ ጊዜ አስብኩት። ከዚህ በኋላ አንድ ላይ ነን ምናምን ነገር አልኩሽ። እንደዚህ ነው እንግዲህ የተመለስነው። ከ7 ወር መለያየት በኋላ ስለ ሜሬጅ ያለኝና አመለካከት ቀየርኩት። አዲስ ሰዎች ነው መለያየታችን የከባድ ነገር እንድናሳልፍ አርጎን ቢሆንም በጣም ብዙ ነገሮች ለውጧል። ማንግባባባቸው ነገሮች ነበሩ። ከታረቅን በኋላ ግን የሚያጨቃጭቀን አይደለም፣ የሚያጣላን አይደለም፣ የሚያኮራርፈን ነገር ጠፋ። በቃ ምንም በቃ በጣም ምን ተብሎ ይገለጻል እውነት። እና ኢቭን ሰላም ሆነን በነበረበት ጊዜ ከመለየታችን በፊት በነበረበት ጊዜ አልፎ አልፎም ቢሆን የሚያጣሉ ነገሮች የነበሩት ናቸው የጠፉት። በጣም እኔ ድንቅ ይላል ጌታ ሰርቶናል። በጣም ብዙ ነገር ሰርቶናል። 7 ወሩ በጣም እግዚአብሔር ይመስገን። ስለሁሉም እግዚአብሔር ይመስገን። ቆይ አንድ የሆነ ነገር ትዝ ብሎኝ ነው። መጀመሪያ ሪሌሽንሺፕ እንደጀመርን አካባቢ መልእክት ይመጣልሽ ነበር፣ ትነግሪኝ ነበር በተደጋጋሚ። መልእክቶቹ ምንድናቸው? አሁን አብረሽ ያለሽው ሰው አይጠቅምሽም፣ አሁን አብረሽ ያለሽው ሰው ለህይወትሽ ጥሩ አይደለም፣ ተለይ ይልሻል እግዚአብሔር ይላሉ። አገልጋይ ነበርሽ እንግዲህ እግዚአብሔርን የተናገረን እያሉ ይነግሩሽ ነበርና እንዴት እነሱን አልሰማሽም? እንዴት እነሱን ሰምተሽ ደግሞ ከኔ ጋር አላቋረጥሽም? የሆነ ጊዜ ደግሞ የነገርሽኝ አንድ ትንቢት ነበረ። በስማ እስቲ ታሶሻለሽ? ሱሪው ወይ ጉድ! የሆነ ጊዜ ሳምንት ኦር 15 ቀን ውሃ ጠፋ
አካባቢው ላይ ማለት ነው። እና ውሃ ጠፍቶ ሲመጣ ኦልሞስት የምንለብሳቸው ልብሶች ምናምን ቤት ውስጥ ቆሽሸው ነበር እና ውሃ መጣ ተብሎ እንዳለ ቤት ውስጥ የነበሩት ልብሶች አንድ ልብስ እስከማይቀር ድረስ ነው የታጠበው። አንድ ልብስ እስከማይቀር ማለት ነው። ከዛ ግን ቤት ውስጥ ካሉ ሰዎች የሆነ ቦታ ጸሎት አለ ካልሄድን ተባልኩኝ። ቤት ውስጥ ሙሉ ልብስ ታጥቧል እና ምን ለብሼ ልውጣ? የአክስቴ ሱሪ ነበረ እና እዚህ ጋር የሆነ ምናምን ነበረው እና የኔ ሱሪ አይደለም። መሄድ አልፈለኩም ነበር የዛኔ። እንሂድ አልሄድም በሚል እየተጨቃጨቅን ቆይተን ወደ ማታ ነው ላይ ሄድ ነው ማለት ነው። እና ፕሮግራሙ አልቆ ምናምን በሰላም ከዛ ቀድሞ ለእኔ ነው ሰውዬው የተናገረው ማለት ነው። አንቺ ምናምን አለኝ ከጀርባሽ አንድ ወንድ ልጅ ያለ ፍጻሜሽን ሊያበላሽ ይኸው እንደዚህ እንድትለብሽ ያደረገሽ ቡቱቶ ምናምን አለ ማለት ነው። የተቀደደው ሱሪ አዎ የኔ ሱሪ አልነበረም እና በጣም ተናድጄ ነበረ። ልብሱ አይወክለኝም ግን ደግሞ ቤት ውስጥ ምለብሰው ልብስ አልነበረም። ካልሄድን ተብዬ ነው የወጣሁት። ስለዚህ ልለብሰው የምችለው ያገኘሁት ደረቅ የነበረ ልብስ እሱ ብቻ ነው። በጣም ገርሞኝ መጥቼ ለአንተ ነገርኩ። እኔ ደግሞ በጣም አዳድ ሞመንት እኔ እንትን ነው በጣም የሚደብረኝ መሰለሽ እና የሆነ ሰዓት ላይ እንባሽ ዱብ አለ። ምን ሆነሽ ነው? ምን አልኩሽ? መጨረሻ ላይ ነው አምጠሽ እኮ የነገርሽኝ። እንደዚህ የሆነ ጸሎት ምናምን ብለን ሄደ። ከዛ እግዚአብሔር ተለይልሻል አለኝ ስትይ what do you think አንቺ ስልሽ እንዴ ልሰማ አልሽኝ። ልሰማ እግዚአብሔር ለኔ ይነግረኛል እኮ ሊነግረኝ ቢፈልግ። ስለዚህ ሌላ ትዝ ያለኝ ደግሞ ልጅ የምትወልጂለት ሰው ከደቡብ የሚመጣ ሰው ነው እና የደቡብ ሰው ነው። ግርምኝ እንደው ተቀደሽ እንዴ ይሄ ሰው ያቀኛል። እኔ ወንድምሽ ነው መስለው ያውቃል እኮ እና ሜቢ በቃ በፋሚሊያችን በኩል ሜቢ የደቡብ ሩት ሊኖረን ይችላል ወይ የሰርጋችን ከደቡብ ትወልጃለሽ ብሏታል። እንግዲህ እሷን ልናመጣ ስንል እንኳን ደስ አለ አለኝ። እንዳንተ ሰውዬን አስነጥቀኝ ነበር አትለው ነው ራሱ አፈፍ ሊያደርግሽ ፈልጎ ነው። ቆይ ራሱ አፈፍ ሊያደርግሽ ፈልጎ ነው እንዴ? ኧረ ኢየሱስ ባለትዳር እኮ ነው። አይ እና እዛ ወለጋ የነበርኩ ጊዜ እዛ ጎረቤታችን ባልና ሚስት ናቸው እየጸለየላቸው ባልየውም እያለ እኮ ነው እና አንቺ ከኔ ጋር እንደምትኖሪ ነው እየነገረኛለሁ። ባለትዳር ነው ማለት ነው አላት። ከዛ ባልየው ሰማ ጨረሰና ከቤት ሲወጣ ሸከሸከው በዱላ አንቆራጠጠው። ተብሎ ሰፈር ተበጥብጦ ያንቆራጠጠው እያባረረው እና ሌላ ዋጋውን ሰጠው ይመቸው እና በቃ እንደዚህ ነገር አለ አጋጥሞናልና የእሳቸው ደግሞ ብርታት ደግሞ የተለየ ነው። እና የሆነ ጊዜም አስታውሳለሁ አብረን እንድንሆን ከማይፈልጉ ሰዎች ያ ሰው ደወለልኝ፣ አወራን ምናምን። ከዛ እንዴት አረጋችሁ? የሁለታችሁ ጉዳይ መጨረሻው እንዴት ነው ማለት በቃ ልንለያይ ነው ተለያይተናል ምናምን እንድል ነው የሚፈልጉት። እና አይ በቃ አታንሱብኝ ይሄን ጥያቄ ያልኳቸው አይመለከታችሁም ብዬ ጆሮአቸው ላይ ዘጋው። ከዛ ከደቂቃዎች በኋላ ስልክ ተደወለ። ሄሎ አቤት ምናምን ስል ጄሪ ነሽ አይደል አለኝ። አዎ ነኝ። ማን ልበል? እኔን አታውቂኝም፣ እኔ ግን አቅሻለሁ። እንደዚህ ይለኛል ጌታ። አሁን ያለሽበት መንገድ ልክ አይደለም እና ተለይ፣ ከመጥፎ ሰው ጋር ያለሽው ተለይ ይልሻል ምናምን አለኝ ማለት ነው። እየሰማሽኝ ነው? አዎ እየሰማሁ ነው። አሜን በያ። እሺ
በቃ እንደዚህ ሆነ እንዴት ነው እና እኔ ምንም ነው የማይመስሉኝ ማለት በጣም ማከብራቸው አገልጋዮች አሉ እና ይሄ ምንም ይሄ የታወቀ ነው። አያቀኝም አላቀውም። ስልክ ተደወለልኝ መለየታችንን ነበር መስማት የፈለገው ቀድሞ የደወለልኝ የነበረው ሰው ከዛ ዘጋሁኝ ስልኩን በደቂቃዎች ልዩነት ተደወለ እና ይሄ እንዴት ነው ተነግሯቸው ነው ይደውሉት የነበረው እንደ ነብይ አክት እያረጉ ምናምን እግዚአብሔር ይላል ምናምን የሚሉ ማለት ነውና በእኛ እምነት ውስጥ እኔ ነቢያቶች እንደዚህ ነገር ሲነግሩሽ ሰምያለሽ አንቺ እንዴት ነው ሳትሰሚ የወጣሽው ያለፍሽው? አሳያለሁኝ ዊነርስ ቸርች ነበርኩኝ ዊነርስ ቻፕል እና የእግዚአብሔርን ቃል በደንብ ያስተምሩን ነበረ። ስለ ትዳርም ልጅም የነበርኩ ቢሆንም ግን መሀል ላይ ምናምን አልፎ እንማር ነበረ ሲያስተምሩ ምናምን በደንብ ሰማ ነበርና ይሄ እግዚአብሔር ትዳርን አስገድዶ አንተን የሚያስገባበት እግዚአብሔር ትዳርን አስገድዶ አንተን የሚያስገባበት ነገር እንዳልሆነ የሁለት ሰዎች ፈቃድ ላይ የተመሰረተ ነው እንጂ ትንቢት ላይ የተመሰረተ አይደለም ትዳር እንደዛ እንደሆነ ነው እኔ የተማርኩት እና የሰው ልጅ ሲፈጠር ገና አንተ ስትወለድ ጄሪ ናት ያንተ ሚስት ተብሎ አይደለም የተወለድከው ገባህ አይደለ እና በምርጫክ ነው ገብቶሃል ፍቃድክ ምርጫክ ነው እዚህ ላይ ያደረሰክ እና እሱ ትምህርት ውስጤ ስለነበረ ማለት በደንብ ተቀብያለሁ በቃ እኔ የወደድኩትን ይወድልኛል እግዚአብሔር እንደው የሙጥኝ ብዬ ትክክል ያልሆነ መንገድ ላይ መሄድ ከሆነ እንዴትም አድርጎ ይመልሰኛል ገባህ ትክክለኛ መንገድ ላይ ካልሆንኩኝ እግዚአብሔር ቤትም መንገድ አድርጎ ይመልሰኛል እና ቁጭትም አለብኝ አሁን ኤሌመንተሪ ያለን ማነው ሃይ ስኩል ተማሪ ያለሁኝ አንድ ከሁላችንም ተለይታ ያገባች ልጅ ነበረች እና እንደዚህ ምሳሳት ላይ ምናምን ምሳ እየበላን እንደዚህ ቁጭ ብለን ምናምን እንዴት አገባሽ ግን ገና ልጅ አይደለሽ እንዴ ምናምን አልኳት ስንላት እንደዚህ 5-6 እንሆናለን ተሰብስበን ነው ምሳ የምንበላውና በጣም የምታሳዝን ልጅ ናት በጣም በቃ እና እዛ ክፍለ ሀገር እያለሁ አለች ይሄ አሁን ያገባት ሰው ጠየቃት ወደዳት ጠየቃት ከዛ እምቢ አለችው እና እምቢ ስትለው የማታውቀውን አገልጋይ ላከባትና እግዚአብሔር አሁን የጠየቀሽን ሰው አገባሃለሁ እሺ ብለሽ አሁን የጠየቀሽን ሰው ጋብቻውን እቀበላለሁ ካላልሽ ትሞቻለሽ አለኝ ሶሳይ እና ለዛ ነው ያገባሽው አዎ ማለት ምንም ማለት አለ ኦሬዲ አግብታለሽ በቃ ምን አታፈርሰው በሚክር ወይ ማለት በቃ ኦሬዲ ትዳር ሆኗል ምንም አልጋችልም ግን እቺ ልጅ ፍቃድ የላትም ምርጫ የላትም የምትወደውን ሰው ማግባት የለባትም ማታቀውን እማትወደውን ጓደኛዋ ያልሆነን ሰው እግዚአብሔር እሱን ካላገባሽ ትሞቻለሽ ስለተባለሽ ብቻ አገባችሁ እና በጣም ምን ያሳዘነችኝ በጣም ያዘንኩላት በጣም እና እሱም ስለ እንደዚህ አይነት ነገር ቀድሞ ተፈጥሮ በሌሎች ሰዎች ላይ ስለማቀው እና እግዚአብሔር እነሱ እንደሚያስቡት አንዳንድ ነቢያቶች እግዚአብሔርን እንደሚስሉት እንዳልሆነ ስለማውቅ ይሄ እንዴት ነው በእንደዚህ አይነት መልኩ ወድቄ እነሱ እንደሚፈልጉት አይነት ወጥመድ ተዘርግቶልኝ ምናምን ከዛ እነሱ የመረጡልኝን ባል ምናምን አግብቼ ራሴን ማየት አልፈልግም ነበር እና እሱ ነው ይመስለኛል በጣም ለብዙ ትንቢቶች ምናምን ይሄ አምኜ እንዳልቀበል ያደረገኝ እሱ ነው
አሁን አንድ ሐሰተኛ ነቢያቶች ሜንሽን ያደረግነው ሁሉንም አይመለከትም። በትክክል ደግሞ ሰው መስማት ያለበትን ደግሞ ለሰው የሚነግሩ አሉ። ሌላኛው ጥያቄ ደግሞ ወደ ትዳር ለመግባት እንዴት ወሰንን? እንዴት አሰብን? ከኢንጌጅመንት በኋላ 2 ምናምን እንደዚህ በዚህ ጊዜ ምናምን ተባብለን ነበረ። ከዛ ግን አልወሰንም። ምን ብለን እንዲሁ ምናምን ጊዜው መጥቶ ምናምን ይሄድ ነበረ መወሰን አቅቶን ማለት ነው። ከዛ ግን ከሃርመኒ ስኳድ 40 ምንጭ ሄዳችሁ ነበር። እሺ ከዛ ያው ምነግርህን ታሪክ አንተ አታውቀውም አልነገርኩህም። እሺ እና እሺ እዛ ሆነክ እሺ ማታ ላይ ነው እና እናንተ ፈታ ያላችሁ ነው እዛ ምናምን እና ሙሜ ደወለችልኝ። ከሙሜ ጋር እናወራ ነበር ያጎቱ ልጅ ማለት ነው ሙሜ። ከዛ እንደዋወል ነበርና ምን አለችኝ? ስለ ጋብቻ ምን እያሰባችሁ ነው ምናምን አለች። አይ ምን እናወራለን እኮ ግን ለመወሰን ምናምን ግራ ተጋብተናል፣ መወሰን አልቻልንም ምናምን አልኳት። ከዛ ይኸው ይምጣ ሲመጣ ግን ቀን ቆርጣችሁ እሺ፣ አንቺ ነሽ ጨክን ማለት ያለብሽ አለችኝ። አንቺ ነሽ መቁረጥ ያለብሽ፣ እሱ በቃ ወንድ ነው ማለት አንቺ ነሽ በደንብ ጫን ማለት ያለብሽ እና ቀን ቁረጡ በቃ። እኔ ነገ ነው አንተ ደግሞ በነጋታው ትመለሱ ነበረ። ሲመለስ አናግረሹ ከዛ የቆረጣችሁትን ቀን ነው እኔ ማወቅ የምፈልገው ምናምን አለችኝ። በቤሬን አነቃችኝና ከዛ ልክ አንተ ስትመጣ ጠበቅኩኝ። ማውራት አለብን ምናምን አልክ። ታስታውሳለ? ማውራት አለብን ምናምን አልክ። ግራ ተጋብተህ ነበር ምን ተፈጥሮ ነው ምናምን ብለህ ከዛ እስከ መቼ ነው ማንወስ ነው ምናምን አልኩ። ከዛ አይ እውነትሽን ነው ምናምን አልከኝ። አንተም እውነትሽን ነው እንዴ በቃ መጋባት አለብን ምናምን። ከዛ ማታ ላይ አወራን። ነገ ግን ቀን እንወስናለን እሺ ከዛሬ አያልፍም ምናምን አልኩክ። እሷ እንዳለችኝ ነው ያደረኩት እና የተጠቀምኳቸው ቃሎች ራሱ እሷ ያለችኝ ነው። ቴንክ ዩ ሚው ሙሜ። ከፊታችን የነበረው በዓል ፋሲካ ስለነበረ በፋሲካ ሳምንት እናረጋለን ምናምን ተባባልን። እሱን ቀን ቆረጥን። ሌላኛው የጠየቃችሁን ጥያቄ ደግሞ ስለ ሃርመኒ ስኳድ ለምን ሃርመኒ ስኳድ ላይ ምንድነው የተፈጠረው? ያው ለረጅም ጊዜ ብዙ ሰዎች እየደወሉ ምናምን ሊጠይቁክ ሞክረዋል። በየቦታውም ደግሞ ትጠየቃለህ ምናምን ግን ያው አረ ሰላም ነው ምናምን ብቻ ብለን ነው ድፍን አድርገን ነው የምታልፈው እና እኔም ደግሞ የነገሩ ሰለባ ሆኜ ነበረ። በጣም ብዙ ሰው ጄሪ ከመጣች በኋላ ነው የተበተነው ምናምን ይሉ ነበረ። ማለት በቃ እኔ ለመበተናችሁ ምክንያት እኔ ተደርጌ ነበረ እና እስቲ የምትለው ነገር ካለ እሺ። እንዴት ተዋወቃችሁ? ግንኙነታችሁ እንዴት ጀመረ? መጀመሪያ እኔና ዮኒን የተዋወቅነው እሱንም ደግሞ ፉድ ወርልድ ሚል አካውንት አለውና እዛ ላይ ጋበዘኝ። እኔ ገና ቲክቶክ እንደጀመርኩ ነበርና አትጥፋሲ ምናምን እንገናኝ ምናምን አለ። አብረን መዋል ጀመርን ከዮኒ ጋር። ናንሲን ደግሞ እንደዚሁ ዮኒ ነው ያገኛት የዛን ጊዜ። ዮኒ እኔና ዮኒ ተገናኝተን ዛሬ እኮ ናንሲና ካሪዝማን ላገኛቸው ነው ምናምን አለ። ከዛ
አገኘናቸው። ምግብ ሊጋብዛቸው ነው የቀጠራቸው የዛን ቀን። ከዛ ምግብ ጋብዛቸው ቪዲዮ ምናምን ቀርጾ ምናምን ሄዱ። ዮኒ መረጃን አግኝቸው ነበር ምናምን ብላ በጣም የምትወዱት የምታደንቁት ዮኒ መረጃን አግኝቸው ነበር ምናምን ብላ በቃ በጣም ስቀን ነበር። ከዛ በቃ እንደዚህ መገናኘት ጀመርን ሶስታችን ደግሞ። ከዛ አንድ ላይ ኮንቴንት ሰራን። እኔና ናንሲ የሆነ ማስታወቂያ ሞባይል ምናምን ሰራን። በቃ እንደዚህ ያለን መገናኘት ጀመርን። ከዛ ናንሲና አኒባል አኔክስ ደግሞ ክሎዝ ፍሬንድስ ከበፊትም ጀምሮ። ከዛ ለምን አናገኘውም ተባለና መጣ እሱ። ደን አወራን ሶስት ተሰብስበን ስናወራ በቃ በስመ አብ ከእድሜው በላይ ነው ምናምን አለ እንትና አኒባል ስንት ነው ምናምን ስንለው በጣም ከኛ ታናሽ እኔ ያውዝ ላይ ቆይ ከዛ በቃ በደንብ እንትን አደረግን። ያወራነው ነገር ምናምን በጣም ደስ ይል ነበር። እዛ ማሞካቻ ነበር የምንገናኘውና ቁጭ ብለን አወራን። ደን በቃ አራታችን ዊዊኬ ክሎዝ ምናምን በጣም እንገናኝ ነበር እና ሃርመኒ ስኳድ ደግሞ ብለን የጀመርነው ደግሞ የሆነ አንድ ላይ ኮንቴንት መስራት እንፈልግ ነበርና ለምን እንደዚህ ክሬት አናደርግም እንደዚህ ግሩፕ እና እንደዚህ አካውንት ክሬት አድርገን እዛ ላይ አንድ ላይ ምናምን መስራት እንጀምር ምናምን ማለት ነው። ከሞርኒንግ ስታር ፊት ለፊት ተሻግሮ የሆነ አይስክሪም ቤት እዛ ቁጭ ብለን ነበር። ከዛ በቃ ስም ለማውጣት ምናምን ቁጭ ብለን አይስክሪም እየበላን ምናምን አስታውሳለሁ። ምንም በለው ስሙን ምናምን ብለን ከፊት ለፊታችን ሃርመኒ ሆቴል ነበር። እኔ ከሱ ተነስቶ እንደዛ ያለው ቀን ላይ ግን ቪዲዮ ቀረጽን እኔ አኔክስ ዮኒና ናንሲ። ከዛ በቃ ይሄ ደግሞ አንድ ላይ የጋራ የከፈትነው አካውንታችን ነው ብለን በስማ የሚገርም ሰው በቃ ደስ ነው ያለው በጣም። ሃርመኒ ስኳድ ተባለ። ኦኬ ሌትስ ጎ ምናምን አለ። አንቺን ሳገኝሽ በጣም ደስ ብሎኝ ነበር የነገርኩሽ ታስታውሻለሽ? ምክንያቱም በቃ እንዴት ነው እኔ በቃ ዩ አር ማይ ኦንሊ ፍሬንድ አንቺ እኔ በቃ ብቸኛ ጓደኛ አንቺ ነበርሽ እና እንደዚህ እኮ ምናምን በቃ የሚገርሙ ሰዎች እኔ ምናምን እና እንደዚህ አይነት ደግሞ ስኳዳ እንትን አካውንት ከፍተን ምናምን አልኩሽ። ከዛ በጣም ደስ አለሽ። በዛው ሰሞን ደግሞ ሌላ አንድ ሰው ምናምን ይጨመር ተባለ ከአራታችን ማለት ነው። እንደን አሉ ነው። ከዛ መጥቼ ነገርኩሽ። አንቺ ማን ነው ምናምን የሚለውን አታውቂም፣ ያን ሰው አታውቂም። ግን እንዴት ነው ምናምን ስልሽ አሁን ያላችሁት በጣም አሪፍ ናችሁ። በቃ ዩ ጋይስ በጣም ነው ደስ የምትሉት እና አሁን የሚጨምር ሰው ካለ በቃ አይሆንም። በትክክል እኔ እርግጠኛ ነኝ የምነግርህ አይሆንም፣ አሪፍ አይመጣም ማለት ነው። እኔ እንደዚህ ቢሆን ደስ ይለኛል። እንግዲህ እናንተ ደግሞ ታውቃላችሁ ማለት ነው። ግን አወራን እኛ የዛን ጊዜ ያ ሰው ምንም ኮንቴንት ክሬተር አይደለም። እኛ ኮንቴንት ክሬት እናደርግ ነበር፣ ያ ሰው ኮንቴንት ክሬት አያደርግም ነበረ እና for the sake of በናንሲ በኩል ነው የምናውቀው ያን ሰው በናንሲ በኩል ነው የምናውቀው እና let's just ኮንቴንት ክሬት ማድረግ ምንም እና በቃ let's do this ይግባ ምናምን ገባ። ኢቭን ከገባንም በኋላ ደግሞ ከገባ በኋላ ያው የዛን ጊዜ ሀሳቡ አልነበረውም or something ኮንቴንቱን ክሬት ለማድረግ አካውንት ክፈት ያግዛል። አንድ ላይ እንደዚህ ሰራኛውን ሁላችን ለራሳችንም አካውንት አካውንት ያግዘናል። ስለዚህ አካውንት ክሬት አድርግ ምናምን በብዙ ኬለስ እና በስንት መከራ የከፈተው እና እንደዛ ነው የጀመርነው። ስለሱ ግሩፕ ኦፍ ፍሬንድሺፕ በጣም ወደው ነገር ምንድን ነው እግዚአብሔርን መፍራት። ሁላችንም ውስጥ አውርተነው አይደለም ወይ አንዱን መክሮ አይደለም አንዱን ነግሮ አይደለም። I used to feel like በቃ እግዚአብሔር ለምክንያት እንደሰበሰበን ነበር የምናስበው እና
ፖዚቲቭ ወይ ነበረ ሼፕ የምንደራረገው ሰዎች ተደራረግ ነው በጣም ምክንያቱም አንድ the respect we had for each other one another በጣም ነበር የሚገርመው በጣም ደስ የሚል ነበር። ሌላው ደግሞ አንዳችን ለአንዳችን የነበረን ሰፖርት ምናምን በስማ የሚገርም ነበር የሚገርም። አሁን ዮኒ እና አኒባል ስለ ቢዝነስ ከኛ የተለየ በጣም ያውቃሉ ቢዝነስ የሚሰሩ ስለነበር እና ስለ ቢዝነስ አሁን ዮኒን የዛን ጊዜ የኮስሜቲክስ ሱቅ ነበረው ምናምን እና የዛን ጊዜ እኔ ስራ መስራት አስቤያለሁ ምን ስለው እኔ I can help you out ነው ያለኝ ወዲያው እኔ ላግዝ እችላለሁ እኔ የምረከብባቸው እንትኖች አሉ ከነሱ ትወስዳለህ ምናምን ብሎ ኮንታክት ሰጠኝ ምናምን you know በጣም he supportive በጣም እና አኒባልም ሽቶ ምናምን ሽቶም ይሸጣል እሱ እና ከራሱ ይሰጠኛል እሱም ለኔ ቀንሶ ይሰጠኛል እኔ ሸጠዋለሁ እና ይሄ ሰፖርት በጣም ነበር። አካውንታችንን ሪፖስት መደራረግ ኮሜንት ቪዲዮ ምናምን እንደዚህ ሼር ማድረግ ምናምን እሱም ላይ ደግሞ በቃ የሚገርም ነበር ላይክ የነበረው መተሳሰብ በቃ በጣም ጄኒዊን ነበር በጣም እና በጣም በትክክል እንዴት ነው በቃ መገናኘት የነበረብን ሰዎች ነው የተገናኘነው። በጣም አው የነበራችሁም እንትን የነበራችሁ የሰው ፍቅር ምናምን በጣም ደስ ይል ነበረ። ብዙ ስራዎች አብራችሁ ትሰሩ ነበር ምናምን ብቻ በቃ በጣም መፍረስ የሌለበት ቲም ነበረ። ታስበው ምን ይሰማሃል አሁን እንደዚህ ሆኖ ስታየው ምን ይሰማሃል? ያው በጣም ነው የሚያሳዝነኝ ምክንያቱም በቃ ብዙ ነገር አብረን ማድረግ እንችል ሰዎች ነበር ለራሳችን ሳይሆን ለሌላም ሰው መሆን የምንችል ሰዎች ነበርንና አንድ ላይ ሆነን ይሄን መልእክትም ለሰው ለማድረስ የሆነ ነገር ስናደርግ እንደዚህ እርዳታም ሊሆን ይችላል ምናምን ጥሩ እንትን ነበረው በቃ በደንብ ተቀባይነት ነበረው በፖዚቲቪቲ ነበር የምንታወቀው አንዳችን ለአንዳችን በጣም እናስፈልግ ነበር በጣም ሁሉም ሰው ሮል ነበር ነው አኒባል በእድሜ እኔ በጣም ታናሽ ነው ግን እንደ ታላቁ ወንድም ነበር የምንመካከረው በቃ አብረን ስንመጣ ምናምን እና በጣም ከሱ በጣም ብዙ ነገር ተምሬያለሁ። ከአኒባል ደግሞ ምንድነው ሌላ የተማርኩት ነገር እንደዚህ የሚያቀርበው የሚወደው ሰው ላይ በጣም ሲሪየስ ትንሽ አሁን እንደዚህ ግሩፑ ከተበተነ በኋላ the one person ሁሉንም ሪች አውት የሚያደርገው እሱ ነው። በጣም ሞክሯል እና እሱም ሹሊ በቃ እንዴት ነው ጄኒዊን የሆነ ልብ ያለው ሰው ነው። ወደ ዮኒ ደግሞ ብትመጪ ጄኒዊን የሆነ ለሰው ማዘን አሁን በጣም እንደነቅ ነበር በጣም ለሰው በጣም ኬር ያደርጋል ኦቨር በጣም ኬር ያደርጋል ለሰው ግን እንዴት ነው አንዳንድ ጊዜ ለሰው በጣም ኬር የሚያደርግ ሰው ይጎዳል ሲጎዳ ታያለሽ እና ተው ምናምን በቃ እንለው ነበር ተው ይሄናል እንደዚህ አታርግ ምናምንና አሁን ከእግዚአብሔር ነው ማገኘው ምናምን እንደዛ ሆኖና በደንብ ደግሞ ስታየው ደግሞ እግዚአብሔር ደግሞ ይክስክሶታል። ናንሲ ጋር ደግሞ ስትመጪ ፌል ያደረገ part of her life ነበራትና እንግዲህ እኛ ስናገኛት ምናምን በቃ she was going through that ምናምን ገና እየጀመረች ነው ኮንቴንት ምናምን ጀምራ ምናምን በቃ ታውቃለች ግን እንዴት ነው ገና ናት ግን በቃ የነበራት ኮሚትመንት ምናምን በጣም ነው የሚገርመኝ ነበር። ሁላችንም የምንደነቀው በሱ ነበር
በጣም ኮሚትመንት ሰፈራ እንትን ነበር ገላም ግን በቃ የሆነ ኮንቴንት የሆነ ስራ አለ ምናምን ስትባል ፈጥና ነው የምትመጣው ወዲያው on the spot እና she was so serious እና ስራ ላይ ያላት አቋም በጣም ሲሪየስ እኔ እና እሷ ካለ በቃ ሳቅ ብቻ ነው የነበረው I was so happy that they were in my life በጣም ምክንያቱም እኔ ነግሬሽ ነበር ሳገኝሽ እኮ ነገር እኔ I feel like እግዚአብሔር ከእነዚህ ሰዎች ጋር እንዳገናኘኝ ነው የማስበው because በቃ በብዙ ነገር ነው የቀየሩኝ በብዙ ነገር ነው የቀየሩኝ ማለት in a positive way ውጪ መውጣት ምናምን የምወድ ሰው ብዙ አልነበርኩም ገባሽ ግን ከእነሱ ጋር የትም ይሄዳል ሌላው ማለት ነው አሁን እናንተ ስትለያዩ ከተጋባም በኋላ ማለት ይሄ ከመጋባታችን በፊት አንዳንድ ነገሮች ጀምረው ነበር ግን እንዴት ነው ችላችሁት ይዛችሁት ነገር ነው ይሁን እንዴት ነው መፍረስ የለበትም ተብሎ ነው እና ከተጋባም በኋላ ደግሞ ብዙ አልቆየም ስትለያዩ ማለት ነው እና ምክንያቷ እኔ ነበርኩ የተደረኩት እና እንዲ በቃ እንደማትገናኙ ቪዲዮ እየሰራችሁ እንዳልሆነ ምናምን ሲታወቅ እኔ ነኝ አታክ የተደረኩት በኮሜንት በተለያዩ ቪዲዮዎች በጣም ብዙ ኢሹ ነበራችሁ መበተናችሁ ምናምን ትልቅ ኢሹ ስለነበረ ሄት ኮሜንት በቃ እኔ ነኝ የበተንኩት ህብረቱን ለሰዎች ማለት ነውና በጣም ይረብሸኝ ነበር እኔ ኮሜንቶች ምናምን ሳነ እንትን ስል እና ይሄን ሁሉ ኮሜንት ይሄን ሁሉ ሜንሽን ሲደረግ ስድቦች ላይ የሃርመኒ ስኳድ ቪዲዮዎች ላይ ምናምን ጥሩ ባልሆነ መልኩ ስሜ ሲነሳ ምናምን ዝም ብለክ ነበር አንተ ሁላችሁም ዝም ብላችሁ ነበር ምክንያቱም ይታወቃል ሁላችሁም እኔ እንዳልሆንኩ እየታወቀ ዝምታው ደግሞ የበለጠ እንዴት ነው ልክ እንዲመስል ነገር አደረገውና ምንም ነገር ባለማድረግክ ምንም ነገር ባለማለትክ ምናምን በጣም እንትንል ነበረ እየሰማኝ ነበረ እንዴት ነው አይኖ ለምን ዝም እንዳልክ በቃ ይሄ እንዴት ነው እንዲህ ተፈጠረ እንዲሆነ ምናምን ወሬ ምናምን ስለማትፈልግ ነበረ እንደዛ ዝም ያልከውና እኔ ግን እኔ እንዳልሆንኩኝ እንዲታወቅ ፈልግ ነበር ጭራሽ አላገናኘዋችሁም ለለያያችሁ አልችልም ሲቀጥል እኔ ስለ ህብረት የተለየ አመለካከት ነው ያለኝና ስለሱ ማለት የምትፈልገው ነገር አለ ማለት የምትችለው ነገር አይኑ ስማሚ ወስታፍ በጣም ላንቺ ከባድ ነበር አይኑ አይ ቲንክ በቃ ትክክለኛው ጊዜም ስላልነበር ነው ዝም ያልኩት በዛን ሰዓት ሜቢ ኢሞሽናል ልንል እንችላለን በተለይ ደግሞ ሶሻል ሚዲያ ላይ ስትመጪ ሰውም የሆነ ነገር አንቺ የተናገርሽው ነገር ወስዶ ወደ ሌላ ነገር ይወስደዋል እና እንደዛ መናገሩ ስላላስፈለገ ነው ዝም ያልኩት እሱ ፍሬንድሺፕ ያተረፍኩበት እንጂ ያጎደለብኝ ምንም ነገር የለም እና መልሼ ዞሬ ደግሞ ደስ እንደዛ ምናምን ለሶሻል ሚዲያ ላይ ላለ ሰው ብዬ ማለት ነው እንደዛ ማድረግ አልፈለኩም ለዛ ነው ዝም ያልኩትና ነገሩ ባንቺ መሳበቡ ደግሞ በጣም ነው የደበረኝ በጣም መናገር ፈልግ ነበር ግን ያልፋል የሶሻል ሚዲያ ነገር ሶስት ቀን ወይ አምስት ምናምን ስለሆነ ያልፋል ቆይ ይረግባል በሚል ነው የተወኩት ግን ላንቺ ደግሞ ይወስታፍ በጣም አይ ዊሽ እንደዛ እንዳይሰማሽ ባረግ ደስ ይለኝ ነበር ግን ዋንስ ደግሞ ሶሻል ሚዲያ ላይ ከመጣን ደግሞ እንደ ኔጌቲቭም አለ ፖዚቲቭም ደግሞ አለ ሁሉም ደግሞ ጊዜ አለ አይደለ እኔ እስከማውቀው from my side እኔ ከፍ የተናገረኝ ሰው የለም ከዛስ ሃርመኒ ስኳድም ሲነሳ ጥያቄው ለምን ተለያያችሁ ሚለው ስለሆነ ዋናው ፖይንት የተወሰነ ብዙ ዲቴል ላይ ያስፈልግ ይችላል ግን አይ ነው እርስ በርስ አሁን በፊት እንደነበር ነው በፊት እንደነበር ነው ቫይብ ያደርግን አልነበረም እንደ በፊቱ ቫይብ ያደርግን አልነበረም እርስ በርስ ዲስሪስፔክት ተደራርገን አናውቅም ግን አይ ዶንት ኖ አንዳንዱ በቃ በሆነ ነገር ትያዣለሽ አይደለ በሆነ ነገር ትያዣለሽ እና እንዴት ነው አንዳንዴ ጸባይ መለወጥ ሊኖር ይችላል
ግን ትሞክሪያለሽ ይሞክራል ምናምን እያለን በቃ ጸባይ መለዋወጥ ይሄ መጨቃጨቃን እንደዚህ ምናምን እየበዛ ከዛ ቁጭ ብለን እናወራለን። what's going on ምናምን እንላለን። በቃ ይሄ ነገር መስተካከል አለበት። ደን የሆነ ጊዜ I remember ናንሲ ደግሞ ቤት ጠርታን you have to talk ምናምን ብላን ነበረ። I remember የዛን ጊዜ ቁጭ ብለን ቶም አሁን ደግሞ እኔ I just don't want to mention the name ለዛ ነው እንደዚህ አይነት ነገር ፋዋል ተሰምቷል ስላንተ። እኛ ደግሞ አላመንም ያን ስቶሪ ግን ደንግጠናል። ሰው what's going on ምንድን ነው ይሄ ነገር? እኛ ከሰው መስማት የለብንም እንደዚህ አይነት ሰው ነህ ምናምን ስንለው እኔ አይደለሁም ምናምን ብሎ አለቀር በቃ እንደዚህ አይደለሁም ምናምን ተብሎ ይቅርታ ብሎ ግን nobody was satisfied። የፈለግነው መልስ አላገኘንም ከዛ ሰው ግን it's okay ይቅርታ ከሁሉም በላይ ነው ብለን we went on living። ከዛ በቃ መልሶ like another foul የዛን ጊዜ የአንዱ ሰው ቢዝነስ that person ያ ሰው ከኋላው ሄዶ በቃ ቢዝነሱ የሚመታ ነገር አረግ in a group of friends ስለ አንደኛው ሰው ልብሽ የሆነ you don't fully trust that person። እኔ I'm okay with everyone comfortable ያልነበርኩበት ሰው ሪላይ ያላረኩበት ያ ሰው እንግዲህ መገኘት የሌለበት ቦታ መገኘት ጀመረ። እኛ ከሰው ነው የሰማነው ቀራ ነው አገኘ ነው መከር ነው እንደዚህ አይነት ቦታ እንዳይገኝ ጠየቅ ነው እውነት ነው አይደለም ማለት በቃ ይሁን ግን በቃ እንደዚህ አይነት ነገር ይደርስበት እንደዚህ ሊያስጠረጥር የሚችልበትን ቦታ አትገኝ በቃ አልነው። then ተመልሶ እዛው ነው አብሬ ህብረት የማደርገው ሰው ለህይወቴ ወሳኝ ነው። ስለዚህ በጣም ደበረኝ። ከዛን ደግሞ እሱ ላይ ደግሞ ተጨመረ ከኛ ውስጥ ያለውን የአንዱን ሰው ቢዝነስ ደግሞ ለማበላሸት አይነት ነገርም ተጨመረበት። ከዛን ደግሞ ትንሽ ቆይቶ ደግሞ እኔም የሆነ ስራ መጥቶልን እኛም በቃ ተስማምተን ከሰዎቹ ጋር እንዴ ስራ የሚያሰሩን ሰዎች ደውለው ኦኬ this friend of yours በጣም በተደጋጋሚ እየደወለልን ነው በጣም እኔ I can do this job ለኔ ድል ውስጥ I can do this job ከኛ ጋር ያለው እንዲቋረጥ ማለት ነው። no worries ብዬ ነበር እኔ እውነት ስራው already የተረጋገጠ ስለሆነ ማለት ነው። then የሆነ ቀን እዛው ቁጭ ብለን ነው ቢሮ ቁጭ ብለን ሪንግ ያው እየደወለ ነው ይሄ ሰው እና ጓደኛሞች ናቸው አይደል እናንተ ግን ምናምን ነገር አሉ ማለት ነው። እናንተ የተሰጣችሁን ስራ እኔ ልስራ እንዴት ይላል እንደተጨማሪ እኔ ልስራው ነው እኔ ልስራው እነሱ አይደል እነሱ እኔ ልስራው እንዴት ይላል። እኔ ስለናንተ አለኝ ግን what do you think ምናምን ሲሉ እንዴ ምን ችግር አለው? እኔ ደግሞ ያልኩት ምንድነው ምንም እኮ ችግር የለውም እንደዚህ አይነት ነገር ስራ መስራት ኢንትረስትድ ስለሆነ ይሆናል ያ ሰው ስለዚህ it's okay እኔ ምናምን ነው ያልኩት የዛን ቀን by the way አይደለ። ሌላ ደግሞ የዚህ ሰው አንድ በጣም ለዛ ግሩፕ እንደዚህ መሆን አንድ ዴት የምናደርገውን ሰው አይወድም ያ ሰው for some reason you know ይረበሻል። በጣም መታየት ራሱን ብቻ ማሳየት የሚፈልግ ሰው ነው። እሱ ነገር ሁላችንም አላወራነውም ነበር። የራስሽን ሰው እዛ ጋር ይዘሽ መምጣት አትችይም ለአንድም ቀን ቢሆን። እንደዚህ አይነት ቫይብ ተፈጠረ። የሆነ እንዴት ነው
እኔ አሁን አንቺን ይዤ ስሄድ ኮምፎርታብል አልሆንም። ያ ሰው ካለ ኮምፎርታብል አልሆንም በቃ ነበር። ምክንያቱም ፊት ለምን ምንም በማባሳት አታርጊ፣ ለምን መጥፎ ፊት ሰው ያሳይሻል። እና እዚህኛው ላይ ደግሞ የመጨረሻው ወደ እኔ መጣ ይሄ ሰው ማለት ነው። እዚህ ዳይሬክትሊ እኔ አላውቅም፣ በእኔ በኩል ያለው ይሄ ነው። እና ያኛውንም የዛኛውንም ሰው ቢዝነስ እንደዚህ አድርጎ ኦኬ ና ተብሎ ወደዚህ ደግሞ መጣ። እኔ ምን ወሰንኩ የዛን ጊዜ በቃ ትንሽ ፖዝ ያስፈልጋል። እኔ ለሚ ባክ አውት ለሩቤ ትንሽ የማሰቢያ ጊዜ ማለት በጣም ኢትስ ሜስድ አፕ። በፊት የማውቀው አይነት ስፒሪት የለም ግሩፑ መሀል እና የመበተናችሁ ምክንያት ደግሞ ይሄ ግሩፕ የመበተኑ ምክንያት ጄሩ ናት ምናምን ሲባል ለነበሩ ደግሞ እኔ እንግዲህ እግዚአብሔር በሚያውቀው አንዳንድ ሞመንቶች ነበሩ። በቃ በጣም ደብሮኝ አንዳንድ ነገር ስለ ግሩፑ ደብሮኝ ምናምን ለአንቺ መጥቼ እነግርሻለሁ። ይኸው ዛሬ እንደዚህ ነገር እና ሰሞኑን እንደዚህ ነገር በጣም እየተፈጠረ ነው እና what do you think አንቺ ምናምን ስልሽ ሰይጣን ህብረት አይወድም አልሽ። እግዚአብሔር ደግሞ በህብረት ውስጥ ብዙ ስራ ይሰራል፣ ብዙ ስራ መስራት ይፈልጋል። አሁን ደግሞ እንደምታየው ነው። በህብረት ስትሆኑ ብዙ ስራ ትሰራላችሁ። በዛ ላይ ያላችሁ ሞገስ በጣም የሚገርም ነው። ፍቅራችሁ ራሱ የተለየ ነው። ሰይጣን ደግሞ ህብረት አይወድም። ስለዚህ አንተ በምትችለው እነሱ መምከር ትችላለህ። you're like their big brother። ስለዚህ አንተ እኮ መምከር ትችላለህ። አንተ ይሄን ግሩፕ ማስቀጠል ትችላለህ። you don't have to give up ምናምን ያልሽኝን ምሽት አረሰው እና በተደጋጋሚ ደግሞ እኔ ግን እውነት ምናምን ስልሽ አይ ነው እንደዚህ ነገር እኮ ይፈጠራል። በቃ ግን አንተ ለዚህ ግሩፕ ወሳኝ ሰው ነህ። አንተ ከበረታ፣ አንተ በግልጽ ይሄ ብለህ ብትነግራቸው ይቀጥላል። ምንም የሚያልፍ ነገር ነው ምናምን ትይኝ ነበር። ጌታ ይሄን ነው ማስታወሰው እኔ እና ኢቭን እስከ ቅርብ ጊዜ ድረስ የዮኒ ቀለበት ላይ የናንሲ ቀለበት ላይ ደውልላቸው ምናምን ስትይኝ ነበር አንቺ ነሽ። እና ይሄን እንግዲህ ለመናገር የፈለግኩት አንዳንድ ሰዎች ያው በጄሩ ምክንያት ወይ ካገባው በኋላ እሷ ግሩፑ እንዲበተን ምክንያት ናት ብላችሁ ላሰባችሁ ሰዎች ነውና እንደዛ አይደለም። the truth እውነቱ እንግዲህ ይሄ ነው እና እኔ I have respect and love ለሁሉም ግን በቃ በእኔም በኩል ስህተት አለ። ዝም ነው ያልኩት። ልክ ነው ማለት አይደለም። እዛው አውርቶ አፍርቶ በቃ እስከ መጨረሻው መሄድ ነው ፍሬንድሺፕ። እና እኔ በጣም እግዚአብሔርን አመሰግናለሁ እነሱን በማወቄ በህይወቴ። ምክንያቱም የሚገርም ጊዜ ነው ከነሱ ጋር ያሳለፍኩት። የሚገርም በህይወቴ ማረሰው ሞመንቶች ያሳለፍኩት it was the best time of my life። በጣም እና ስላወቅኳቸው በጣም I'm so thankful። ኢንጌጅመንታችንም ላይ ሰርግም ላይ ደግሞ የሚገርም ኮንትሪቢዩሽን እኔ ማረሰው ምንም ማረሰው በቃ the moment በተለይ ቀለበቱ ላይ የነበረው ሞመንት በጣም የሚገርም ስራ ነው የሰሩት። እግዚአብሔር ይባርካችሁ። እና መናገር የምፈልገው ነገር እዚህ ጋር ሜንሽን ማድረግ የምፈልገው ነገር it was true by the way ጌታን እኔ ምንም ሳቃችን እውነት ነበር፣ ፍቅራችን እውነት ነበር። እዛን ጊዜ ያሳለፍነው ጊዜ ኤቭሪቲንግ ሁሉም ምንም ፌክ አንዳች ፌክ አልነበሩ። እና እኛ ለሶሻል ሚዲያ አይደለም የተዋወቅ ነው። ስንተዋወቅ ለሶሻል ሚዲያ ቪዲዮ ለመቅረጽ አልነበረም የተዋወቅ ነው። ጌታ
ሃርመኒ ስኳድ ከመፈጠሩ በፊት we were friends እኛ አራታችን we were friends በደንብ በቃ ተግባብ አብረን እንውላለን ተመቻችተናል በቃ እርስ በርስ በጣም ተመቻችተናል እንጂ ቪዲዮ ለመቅረጽ አልነበረም የተገናኘ ነው እና ሌሎቻችሁ የኔን ሚስት ደግሞ ስላከበራችሁልኝ አሁን ጌታ በጣም ነው የሚወዷት ጂሩን በጣም ነው የሚያከብሯት all four of you እውነት በጣም thank you so much you guys እንደኔ ነው በቃ ትሪት የሚያደርጓትና በጣም ነበር ደስ የሚለኝ እና thank you all so much በቃ ይሄ ነው አንቺስ የምትይው ነገር አለ ወደ ባሻናት እኔ ያው ማውራት ምናምን አልችልም ማመስገን ምናምንም አልችልም የሆነ እንዴት ነው አያረካኝም ሳመሰግን ምናምን ግን በቃ ሃርመኒ ስኳድ ኢንጌጅመንቴን ሰርጌን በጣም ቆንጆ ያደረገልኝ ቲም ነው እና ሁላችሁንም በጣም ነው ማመሰግነው በቃ እግዚአብሔር ይባርካችሁ እግዚአብሔር አንድነታችሁን ያሳየኝ መልሶ ነው የምለው ብትመለሱ ምናምን ከማንም በላይ ደስተኛ መሆኑ እኔ ነኝ በእርግጠኝነት እኔ ለእናንተ ማስበው ይሄንን ሁሉም ጋር ላይኖር ይችላል ግን የሆነ እንዴት ነው ብታስቡበትና ልባችሁ ምናምን ክፍት ቢሆን ምናምን በጣም ነው ደስ የሚለኝ ከማንም በላይ በቃ እኔ እንጃ ቅድም አንተ እንዳልከው እንትናችሁ ፍቅራችሁ እውነት ስለነበረ ነው ሰው ሁሉ ግራ የገባው የሚወዷችሁ ሰዎች በሙሉ ግራ የተጋቡት ይሄ ይለያያሉ ተብሎ የሚታሰብ ቲም አልነበረም እና ያው እግዚአብሔር አዋቂ ነው ተመለሱ እየጸለያችሁ ያላችሁ ሰዎች እንግዲህ ጸሎታችሁን አጠንክሩና ጸልዩ ሌላ ማለት ፈልገው ነገር ደግሞ አሁን ያው ሜንሽን ያደረኩት ሰው ይቅር ብየዋለሁ ያንስ ባለበት ሰላም ጤና ይሁንለት ብዬ የምመኘው ሰው ምንም ኔጌቲቭ ነገር ሰው አይምሮ ውስጥ ለማሳደር ፈልጌ አይደለም ይሄን ነገር ያወራሁት ግን በጣም ብዙ ጊዜ የሚመጣ ጥያቄ ስለሆነ የተናገርኩትና ጄሩንም ደግሞ ሚስቴ ስለሆነች እሷን ነፃ ለማውጣት ነው ምንም በማታውቁ ነገር ስሟ ስለተነሳ ማለት ነው በሌላ ነገር እንዲታይ አልፈልግም ኦሬዲ ያለፈ ነገር ስለሆነ አዎ ያጋጥማል ነገሮች ይፈጠራሉ ማንም ሰው ትላንት መጥፎ ካረገ ዛሬም እንደዛ ነው ማለት አይደለም ግን የተፈጠረው ነገር ይሄ ነበረ that's it እዚህ ጋር ፖዚቲቪቲ ሰው የሚያንጽ ነገር ነው ምናወራውና እስቲ ደግሞ እናንተ ደግሞ ሐሳባችሁን ኮሜንት ላይ ለተለመደው አሳውቁን ያው ብዙ ጥያቄ ተጠይቀናል ግን አይ ቲንክ ረጅም ይበዛል ከዚህ በላይ ከሄድን እና በቀጣይ ቪዲዮ ደግሞ እንድናነሳላችሁ የምትፈልጓቸውን ጥያቄዎች አሁንም ጻፉልን እስካሁን አብራችሁን ስለነበራችሁ በጣም እናመሰግናለን ሰብስክራይብ እንዳይረሳ ማን አንቺን ዘጊ ያረጋሽ ቪዲዮ ኦኬ ይሪዳት እሺ እና ትመችኛለሽ yes እና ዝግጅት እንጂ ድጋሚ እንደገና ያ እና ለዛሬ አይ ቲንክ
ይሄ ነው። እስቲ የምጨምሪው ነገር አለ? የለም። እስካሁን አብራችሁን ስለነበራችሁ በጣም እናመሰግናለን። ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ አድርጉ፣ የእውነት ሰብስክራይብ አድርጉልን። በጣም ግን እናመሰግናለን። እስካሁን ሰብስክራይብ እያደረጋችሁ ያላችሁ ሰዎች ቴንክ ዩ ኦል ሶ ማች። በጣም ሰብስክራይብ ያደረጋችሁ ስላሳያችሁን ክብር እናመሰግናለን። እውነት ቴንክ ዩ፣ ተባረኩልን። እውነት እንወዳችኋለን ሁላችሁንም። አሁንም ደግሞ ሌሎቻችሁ እያያችሁ ካላችሁ ይህን ቪዲዮ ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ አድርጉ። እንግዲህ ጄሩካ እንዳለችው ሰብስክራይብ እንዳደረገ አብራችሁን ስለቆያችሁ በጣም እናመሰግናለን። ሰብስክራይብ አድርጉ። በቃ እንወዳችኋለን። ባይ ባይ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን። እንወዳችኋለን። ፒስ